ሰላም ውድ የዙፋን ጥበብ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። እንግዲህ ይህ ቻናል የተለያዩ ውብ የሀገር ባህል ልብሶችን የምናቀርብበት የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ አድርጉ። እንግዲህ ለዛሬ የተለያዩ ነጭ የባህል ልብሶችን ብትን ልብሶችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ወደ ከስተመሮቼ እንግዲህ ዛሬም በጣም የሚያምር ግሪን ልብስ ነው ከወርቀ ዘብ ጋር ተቀላቅሎ የተሰራ በጣም የሚያምር ዩኒክ የሆነ ልብስ ነው። የጥለቱ ስፋት ሰፋ ያለ ቆንጆ ለቀቅ ያለ ልብስ ነው። እንደምታዩት በጣም የሚያምር ግሬስ ያለው ልብስ ነው። ይህን ልብስ ነጠላውም ስፋት እንደምታዩት ተለቅ ያለ ነጠላ ያለው ነው። መነኑ ሰፋ ያለ ሁለት አይን መነን ጽድት ያለ ሁለት አይን መነን ነው። አርቡም ሰፋ ያለ አርብ ያለው ልብስ ነው። ይሄ ልብስ ውድ ከስተመሮቻችን በወደዱት በፈለጉት ዲዛይን ተሰርቶ አልቆለት ዋጋ 20 ሺህ ብር። ወደ ቀጣይ ስንሄድ እንግዲህ ለመጪው በዓል እንዳልኳቸው አሁንም ግሪን ነገርም አብሮ ይሄዳል። በጣም የሚያምር ግሪን ናት። የመካከለኛ ጥለት ሲምፕል ልብስ ናት። በጣም የምታምር ጽድት ያለች ልብስ ነው። መነኑ ጽድት ያለ ሁለት አይን መነን ነው። የአርቡም ስፋት ሰፋ ያለ አርብ ያለው በጣም ቆንጆ የሆነ ልብስ ነው። እንደምታዩት ውድ ከስተመሮቼ በጣም የሚያምር ጽድት ያለ ቆንጆ የመነን ጥራት ያለው ልብስ ነው። በጣም የሚያምር ቆንጆ ልብስ ነው። ይህንን ልብስ ለተለያየ ፕሮግራም መለበስ ይችላል። ለመጪው በዓል ለግሩፕ ቢለበስ በጣም የሚያምር ወርቀ ዘብ ያለው ሻይን ስለሚያደርግ በጣም ቆንጆ ልብስ ነው። ይህ ልብስ በወደዱት በፈለጉት ዲዛይን ውድ ከስተመሮቻችን ዋጋ 10 ሺህ ብር። ወደ ቀጣይም ስንለብስ በጣም የሚያምር ጥንግ ድርብ የሚመስል ልብስ ነው። በጣም የሚያምር ቆንጆ ይሄ ለጥምቀት ቢለበስ በጣም የሚያምር ሪኮመንድ ማድረገው ልብስ ነው። ይሄ ለግሩፕ መሆን ይችላል። ይሄ ዩኒክ የሆነ ልብስ ነው። የቆየ ነው ግን አሁን እንደ አዲስ እየተሰራ እየተለበሰ ያለ ልብስ ነው። በጣም የሚያምር ቆንጆ የከለር አገባብ የከለር ኮምቢኔሽን ያለው ጽድት ያለ ልብስ ነው። እንግዲህ በ3 ደረጃ ነው፣ በ2 ደረጃ መሰራት ይቻላል። እንግዲህ ይህንን ልብስ ውድ ከስተመሮቻችን በወደዱት በፈለጉት ዲዛይን ተሰርቶ ዋጋ 18 ሺህ። ወደ ቀጣይ ስንሄድ በጣም የሚያምር ግሪን ልብስ ነው። አሁንም ከወርቀ ዘብ ጋር ተቀላቅሎ የተሰራ ልብስ ነው። መካከለኛ ጥለት ነው። የነጠላው አጣጣል በጣም ቆንጆ የነጠላ ስታይል ያላት ልብስ ናት። በጣም የሚያምር ዩኒክ የሆነ ልብስ ነው። እንግዲህ ይሄ ልብስ ለተለያየ ፕሮግራም ቢለበስ ለግሩፕም ለመጪው በዓል ቢለበስ በጣም የሚያምር ድምቅ ፍክት የሚያደርግ ልብስ ነው። የመነኑ ጥራት የአርቡ ስፋት እንደ ሁሌም እንደምንለው ቆንጆ የሆነ ልብስ ነው። ይህን ልብስ ውድ ከስተመሮቻችን በወደዱት በፈለጉት ዲዛይን ተሰርቶ ዋጋ 10 ሺህ ብር። በቀጣይ ይሄ የሚያምር ቆንጆ ለስለስ ያለ ከለር ያለው በጣም የሚያምር ለተለያየ ፕሮግራም ቢለበስ በጣም የሚያምር ዩኒክ ግሬስ የሚሰጥ ይሄ አንዳንድ ዝም ያሉ ከለሮች የሆነ ኃይል አላቸው። በጣም የሚያምር በቃ ሳይጮሁ ግን በጣም የሚናገሩ ልብስ አለ። ይህም እንደዛው ነው። በጣም የሚያምር የከለር ኮምቢኔሽኑ ጽድት ያለ የተሰባጠረ ክር ያለው ናቸው። የተወሰወሰ ነው። በጣም የሚያምር ዳይመንዶቹ አጣጣል ሁሉም ጽድት ተደርጎ የተሰራ ልብስ ነው። በጣም የሚያምር ቆንጆ የከለር አገባብ ያለው ልብስ ነው። ይሄ ለብዙ ሰው የከለር አማራጭ ቢለበስ እምር ድምቅ ፍክት የሚያደርግ ልብስ ነው። ነጠላውም እንደምናየው ከቀሚሱ ጋር ተመጣጣኝ የሆነ ነጠላ ነው። በጣም ቆንጆ ልብስ ነው። እንግዲህ ይህንን ልብስ ውድ ከስተመሮቻችን በወደዱት በፈለጉት ዲዛይን ተሰርቶ አልቆለት ዋጋ 15 ሺህ። በቀጣይ ይህም አሁን ለስለስ ያለ ከለር ነው። በጣም የሚያምር ቆንጆ የከለር አማራጭ አለው። ይሄ ለሙሽራ እናት ቢለበስ በጣም የሚያምር የሚያደምቅ የሚያፈካ ልብስ ነው። ግሬስ ያለው ልብስ ነው። እንደምታዩት በጣም የሚያምር የከለር ኮምቢኔሽኑ በቃ እንዲህ ነው የሚባል አይደለም። ይሄ እንግዲህ ውድ ከስተመሮቻችን በወደዱት በፈለጉት ዲዛይን መሰራት ይችላል። አርቡም ሰፋ ያለ ነው። የጥለቱም እንደምታዩት ሰፋ ያለ ጥለት ነው። እንግዲህ ውድ ከስተመሮቻችን ለመጪው የሰርግ ወቅት አለ ለዛ ፕሮግራም ቢለበስ በጣም የሚያምር ዩኒክ የሆነ ልብስ ነው። የከለር ኮምቢኔሽኑም በጣም የሚያምር ለስለስ ያለ ከለር ነው። እንደምታዩት ጽድት እምር ድምቅኛም ፍክት አድርገን ቆንጆ አድርገን ሰርተን እንግዲህ ያሉበት ድረስ እንልካለን። ይህ ልብስ ዋጋ ተሰርቶ አልቆለት 18 ሺህ። ውድ ከስተመሮቻችን እንግዲህ መጪው የገና በዓል አለ። የአላፋት ዝማሬም እንደምናውቀው ነጭ ለብሰን የምንገኝበት መርሃ ግብር ነው። ለእነሱ የሚሆን ለተለያዩ ለቤተክርስቲያን ፕሮግራም፣ ለሰርግ፣ ለስርዓተ ተክሊል
የሚሆኑ የተለያዩ ልብሶችን ነጭ ልብሶችን ይዘን የቀረብን። እኔ ከለበስኩት እና አሻንጉሊቶችም የለበሱት አሉ። እነዚህ በጣም የሚያምር ሲምፕል አድርገን የሰራናቸው ነው። ቀለል ተደርጎ እንዲሰራ ለሚዜ የሰራነው ልብስ ነው። ከላይ ሹራብ ስራ ሆኖ ከታችም እንደምታዩት በ5 አርብ የሰራነው ነው። ግን ይሄ ጥልፍ ነው። ጥልፍ ሆኖ ፈርጦችን ጣል ጣል አድርገን መስቀል አጣጣሉን ቆንጆ አድርገን ጽድት አድርገን የሰራነው ልብስ ነው። በጣም የሚያምር ቆንጆ ለሙሽራና እስከ ሚዜዎቿ የሰራነው ልብስ ነው። እንደምታዩት እዚህ ጋር የሙሽራዋ ልብስ አለ መሀል ላይ በጣም የሚያምር ቆንጆ አድርገን በጣም ብዙ ያልተጋነነ የፈለገች ውድ ከስተመሬ እንዲህ አድርገን ዲዛይኑን አብርተን ተነጋግረን የሰራ ነው። አንገቱ ሼፒ ወገብ በላዩ ሼፒን እንዲሆን ነበር የፈለገች። ከዛም ፈርጡም ብዙ ያልበዛ ፈርጥ ጣል ጣል እንዲደረግላት ነው የፈለገች። እንደዚህ አድርገን እኛም ቆንጆ አድርገን ጽድት ጥንቅቅ አድርገን ሰርተናል። የመነኑ 3 አይን ጽድት ያለ 3 አይን መነን ነው። እንግዲህ ውድ ከስተመሮቻችን ለስርዓተ ተክሊል ለተለያየ ለቤተክርስቲያን ፕሮግራም ማዘዝ ብትፈልጉ ማዘዝ ትችላላችሁ። በጣም የሚያምር ቆንጆ ልብስ ናቸው። እኛም ጽድት አድርገን ሰርተነዋል። እዛ ጋርም ያለው ትልቅዬ የሙሽራ ልብስ አለ በነጭ የተሰራ በጣም የሚያምሩ ቆንጆ አድርገን የሰራነው ልብስ ነው። ይሄም እንደምታዩት ለሌላ ሙሽራ ግሬስ ያለው በጣም በቃ ጥንቅቅ አድርገን የሰራነው ይሄ የሙሽራ የቤተክርስቲያን ሆኖ ግን በጣም ይሄ ቬሎ የሚያስንቅ ትልቅ ልብስ ነው። መነኑ ጽድት ያለ መነን ነው። ጥልፎቹ የፈርጡ አጣጣል ከታች ያለው የአርቡ ስፋት ይሄ በትልቅ መገተሪያ ነው ያደረግነው። እንግዲህ እነዚህ ሲምፕሎቹ ለሚዜ አድርገን የሰራናቸው ዋጋ 9500 ነው። ሲምፕል አድርገን የሰራንላቸው ለሚዜዎቹ። የሙሽራዋን ዋጋ 15000 ብር አድርገን እንደዚህ ቆንጆ አድርገን ጽድት ጥንቅቅ አድርገን ሰርተንላቸዋል። ወደ ትልቁ ልብስ ደግሞ ስንሄድ እንግዲህ ይሄንን ልብስ ደግሞ ጽድት ጥንቅቅ አድርገን ሰርተን እንደምታዩት በጣም ቆንጆ አድርገን የሰራነው ልብስ ነው። ጽድት ጥንቅቅ አድርገን ሰርተን ይሄ ዋጋ 25000 በጣም የሚያምር ቆንጆ ልብስ ነው። ፈርጡ ዲቴይሉ በጣም ቆንጆ ተደርጎ የተሰራ ልብስ ነው። ዋጋ 25000 ብር። እንግዲህ እዘዙ። ያላችሁበት እንደተለመደው ጽድት ምርፍክትን ምቅ አድርገን እንሰራላችኋለን።